ጎፈሬና ድሬዳዋ ታሪካዊ ትስስር ነው ያላቸው። የመጀመሪያው ሜዳ ላይ ጎፈሬ ማሊያ የለበሰው የድሬዳዋ ቲም ነው እና እኛ ያለን ኢንቲሜሲ ከፍ ያለ ነው። ከማሊያም ከምንም በላይ ነው። የቤተሰባዊነት ስሜት ነው ያለን እና ዛሬ እንግዲህ እዚህ የመጣ ነው ክቡር ከንቲባችን በተገኘበት የቪአይፒ ቲሙ ከዚህ በኋላ በጎፈሬ ማሊያ እንደምትጫወቱና ሁልጊዜም የሚያስፈልገውን ኪት እንደምናቀርብና የጎፈሬንና የድሬዳዋን ትስስር ከፍ ለማድረግ ዛሬ እዚህ ተገኝተናል። ማሊያውን ለብሳችሁ እንደዚህ አምሮባችሁ አይተናል። ቀጣዩ ሁለተኛ ማሊያ ይመጣል። በሄዳችሁበት እንግዲህ ጎፈሬ እንድታስተዋውቁ ጎፈሬና ድሬዳዋ ትስስሩን እንድታሳዩልን እንፈልጋለን። አመሰግናለሁ። እንግዲህ ያው በጣም እናመሰግናለን ሳሚ። እንግዲህ የጎፈሬ ባለቤት አጠቃላይ ከዚህ ከፉትቦል ጋር ተያይዞ የመጀመሪያም በኢትዮጵያ ውስጥ ማሊያ ሲመረት የድሬዳዋ ከነማ የመጀመሪያውን የጎፈሬ ማሊያ ነበር ስፖንሰር ሲጠቀም የነበረው። ዞሮ ዞሮ አሁንም ቢሆንም እኛ ያው ከበፊትም ያለን ግንኙነት በሌላ መልኩ ሳይሆን ያለውን እንግዲህ ብራንዳችን እኛም ጎፈሬን እየተጫወትን ነው እንደ ቪአይፒ ብናደርገው። ስለዚህ ያለውን ነገር የትኛውም ቦታ ጨዋታ ላይ አይተህ ከሆነ የኛ ማሊያ አብዛኛ አንተ ጋር ነበር የሚሰራውና ይሄም ላደረከው ለቲሙ በጣም እናመሰግናለን። ቀጣይም ደግሞ በጋራ ያለውን ነገር እየቀጠልን እንሄዳለን። ይሄ ቲም ደግሞ ያለው ሰው በዚሁ ልክ እያስከተለ ቪአይፒ ይሆናል ማለት ነው። እንግዲህ ጎፈሬ ከድሬዳዋ ጋር ያለውን ትስስር ክቡር ከንቲባችን ገልጸዋል። ከዛም ባሻገር ጎፈሬ የኢትዮጵያ አየር ኃይል ሶስተኛው አየር ምድብ በድሬዳዋ የሚገኘው የኢትዮጵያ አየር ኃይል ሶስተኛው ምድብ የጤና ቡድን አለ። ያ የአየር ኃይል ጤና ቡድን ሙሉ ስፖንሰር ሆኖ ትጥቅ ሰጥቶ በጥሩ ውጤት በመከላከያ ውስጥ እንዲጫወት እያስቻለ ያለ መሆኑ በእውነቱ ሊመሰገን ይገባል። በዚህ አጋጣሚ ጎፈሬን እግራዩም ዛሬ ሲመጣ ነው ያየሁት። እሱን ግን ያው ኮሚኒኬሽኑን ከክቡር ኮሚሽነር ጋር ፈጠርን። የኮሚኒኬሽን እኛ ጤና ቡድን ስላለን ምናልባት ውድድርም ስለነበረ የአየር ኃይል በዓል ስለነበረ እዛ ውድድር ላይ እግር ኳስ ፌዴሬሽን ቢያገዘን ብዬ ነበር የጠየቁት። ቀጥታ እሳቸው ደግሞ ሪፈር ስላደረጉ ዳይሬክት ነበር ኮንታክት የነበረን። በአካል አንተዋወቅም እና ይሄን ያህል ለቡድናችንም ለቪአይፒውን ቡድን በዚህ ማለት ነው እንዲሁም ለሶስተኛ አየር ምድብ ስላደረጋችሁ እገዛ ከጎናችን በመቆማችሁ በአካል እንኳን ሳንተዋወቅ ለማገዝ በመነሳሳታችሁ እኔ እንደ ምድብ በሶስተኛ አየር ምድብ ስምና በድሬዳዋ እግር ኳስ ፌዴሬሽን በኩል በተደረገለት ደግሞ እገዛ ጎፈሬን በአጭር ጊዜ ውስጥ በፕሮሚሳችሁ መሰረት 50 ማሊያ ነው ነገራችን ላይ ከነ ጋምባሊው ምናምን 50 ማሊያ ነው የሰሩልን። በጥራት ሰርቶ ነው ያስረከቡንና በዚህ አጋጣሚ እጅግ አድርጌ አመሰግናለሁ።